ዶክና ሪል ስቴት ይባላል። ሱቆችና አፓርትመንት ቤቶች እየሸጥን እንገኛለን። አሁን ያለነው ህንፃ እንግዲህ G+23 ስትራክቸር ያለው ህንፃ ነው። አሁን 50% የተጠናቀቀ ነው። አሁን ያለበት ደረጃ 9ኛ ላይ ደርሷል እና በ18 ወራት የምናስረክበው ነው የሚሆነው። ዋጋችን ደግሞ ስቱዲዮ አስበው በ1.7 ሚሊዮን፣ ባለ 1 መኝታ ደግሞ በ3 ሚሊዮን፣ ባለ 2 መኝታ በ4.7 ሚሊዮን አንዴ ለሚከፍለን እየሸጠን እንገኛለን። ሱቆችም አሉት። ሱቆች ከ23 ካሬ እስከ 50 ካሬ አለን። ከግራውንድ እስከ 7ኛ ያለው የንግድ ሱቆች ናቸው። 7ኛው ፓርኪንግ ይኖራል። ከዛ በላይ ያለው አፓርትመንት ቤቶች ናቸው ማለት ነው። እስከ 21 ያለው አፓርትመንት ቤት ሆኖ ከዛ በላይ ያለው ኮሚናል ኤሪያ ነው የሚሆነው ማለት ነው። ቴራስ ይኖረዋል፣ መዋኛ ገንዳ፣ ስፓ፣ የስፖርት ማዘውተሪያ ቦታዎች እዛ ሁለቱ ፍሎር 22ኛውና 23ቱ ለጋራ መገልገያ የሚሆን ነው ማለት ነው። ታስቦ ነው የተሰራው። ሰላም ጤና ይስጥልን። በመሃል መገናኛ የ20% ዲስካውንት ያለው ስቱዲዮ በ1.7 ሚሊዮን ብር፣ ባለ 1 መኝታ ከ3 ሚሊዮን ብር ጀምሮ ይዘን መጥተናል። በመሃል መገናኛ። ለበለጠ መረጃ ደግሞ ውስጥ ገብተን የማሳያችሁ ይሆናል። ስሜ ዳርጊ ይባላለሁ። የሽያጭ ባለሙያ ነኝ። አሁን ያለነው ያው መግቢያ ላይ እንደተናገርነው መገናኛ ላይ ዘፍሞሽ ሞል አልፍ ብለህ አስፓልት የያዘ ዶክና ሪል ስቴት ይባላል። ሱቆችና አፓርትመንት ቤቶች እየሸጥን እንገኛለን። ዶክና እንግዲህ ከአሁን በፊት ሊዮፋም ፋሚሊ የሚባል ቢዝነስ ግሩፕ ላይ አባል ነው። ላለፉት 10 ዓመታት በተከታታይ በሆስፒታሊቲ፣ በሪሴፕሽን፣ በኮፊ ኤክስፖርት እና የፊኒሽንግ ማቴሪያል ኢምፖርት ላይ ቤዝድ የሆነ ካምፓኒ ነው። ከአሁን በፊት ያው በተለያዩ ሴክተሮች እንግዲህ ውጤታማ የሆነ ቢዝነስ ሲያካሄድ ቆይቷል። አሁን ደግሞ ወደ ሪል ስቴቱ ተቀላቅሎ አሁን የምታዩት ህንፃ ዶክና ሪል ስቴት እንግዲህ ሰው አፎርደብል በምትለው ማንም ሰው ሊገዛው በሚችል ከስቱዲዮ ጀምሮ እስከ ባለ 1 ባለ 2 አማራጮች አሉን። የንግድ ሱቆችም አሉን ማለት ነው ሽያጭ ላይ። አሁን ያለነው ህንፃ እንግዲህ G+23 ስትራክቸር ያለው ህንፃ ነው። አሁን 50% የተጠናቀቀ ነው። አሁን ያለበት ደረጃ 9ኛ ላይ ደርሷል እና በ18 ወራት የምናስረክበው ነው የሚሆነው። ሱቆችም አሉት። ሱቆች ከ23 ካሬ እስከ 50 ካሬ አለን። መኖሪያ ቤቶች፣ አፓርትመንት ቤቶች አሉን። ኦንላይን booking.com አስመዝግበህ በቀላሉ ልትሸጣቸው ልታከራያቸው የሚችሉት አፓርትመንት ቤቶች አሉን። እንግዲህ ስቱዲዮ አለን፣ ባለ 1 አለን፣ ባለ 2 መኝታ አለን። ካሬ አማራጩ ያው አፎርደብል የምትለው ማንም ሰው አክሰስ ሊያደርገው የሚችል ታስቦ የተሰራ ነው። የካሬ አማራጭ አሁን ስቱዲዮ ከ22 ካሬ ጀምሮ አለ እስከ 100 ካሬ አለን ማለት ነው። ባለ 2 መኝታ የምንለው 100 ካሬ አለን። ዋጋቸው እንግዲህ ስቱዲዮ ስንጀምር አንዲ ለሚከፍለን 1.7 እንሸጠዋለን። ቀስ እያለ ልክፈል ለሚል ደግሞ በ2.2 አሊያም ደግሞ በ10% ቅድመ ክፍያ 210 ሺህ ብር ከፍሎ ስቱዲዮ መግዛት ይችላል። ባለ 1 መኝታ ለሚፈልግ ደግሞ በ4.2 ሚሊዮን ሙሉ ክፍያ እንሸጣለን ማለት ነው። ምናልባት ቅድመ ክፍያውን ከፍ አድርጎ ለሚከፍለን 20% ቅናሽ እናደርግለትና ባለ 1 መኝታ በመሃል መገናኛ ያው በ3.3 ሚሊዮን እንሸጣለን ማለት ነው። ባለ 2 መኝታ ለሚለን ደግሞ ብዙ የካሬ አማራጮች አሉን። እንግዲህ አጠቃላይ ዋጋው የሚሆነው እሱ ደግሞ 5.9 ይሆናል ማለት ነው። እንግዲህ የዚህን 2 መኝታ መግዛት ለሚፈልግ 590 ሺህ ብር ወይ ደግሞ 600 ሺህ ብር ቅድመ ክፍያ ከፍሎ ቀሪው እስከ 18 ወራት ያለምንም የዋጋ ጭማሪ የዶላር ጭማሪ የሚከፍለው አማራጭ አለን። አይ እጄ ላይ የተወሰነ ገንዘብ አለ ለሚለን ደግሞ
20% ዲስካውንት ተደርጎለት በ4.7 ባለ 2 መኝታ የቤት ባለቤት ይሆናል ማለት ነው። እንግዲህ ህንፃው ዶክና ሪል ስቴት እየገነባው ያለው G+23 ህንፃ ነው። ከግራውንድ እስከ 7ኛ ያለው የንግድ ሱቆች ናቸው። 7ኛ ፓርኪንግ ይኖራል። ከዛ በላይ ያለው አፓርትመንት ቤቶች ናቸው ማለት ነው። እስከ 21 ያለው አፓርትመንት ቤት ሆኖ ከዛ በላይ ያለው ኮሚናል ኤሪያ ነው የሚሆነው ማለት ነው። ቴራስ ይኖረዋል፣ መዋኛ ገንዳ፣ ስፓ፣ የስፖርት ማዘውተሪያ ቦታዎች እዛ ሁለቱ ፍሎር 22ኛውና 23ቱ ለጋራ መገልገያ የሚሆን ነው ማለት ነው። ታስቦ ነው የተሰራው። እንግዲህ መገናኛ ከዚህ ጋር ተያይዞ የመሀል ከተማ ነው። ያው እንደ ስሙ መገናኛ ነው። ሁሉም ክፍለ ከተሞችን የሚያገናኝ ነው። ለገበያም ይሁን ለንግድ ቦታም ይሁን ለኪራይም ለማከራየትም በዛ ላይ ደግሞ በፈለክ ሰዓት ልሽጥ ብለህ አነስ ያሉ ካሬዎችና አማራጮች ስላሉን ምንድነው ተሎ ገዝተህ ሃይ ሪተርን ኦፍ ኢንቨስትመንት ስላለው ተሎ የሚሸጥበት አካባቢ ነው። ለትራንስፖርቴሽንም አመቺ ነው አካባቢው። ለኤርፖርት ይቀርባል። ለዋና መሀል ከተማ ያው መገናኛ ስለሆነ ይሄም ተመራጭ ያደርገዋል። የጤና ማዕከልና የትምህርት ተቋማትም በቅርብ ርቀት ይገናኛል። አስፓልት መያዙ ደግሞ ይሄም አንድ ነገር ነው። ከመገናኛ ወደ ሾላ ገበያ ነው፣ ከገበያ ወደ ገበያ ማለት ነው እና ጥሩ ነው። ገበያ ያለው ገበያ ቦታ ላይ ቤት ኦን ማድረግ ደግሞ ለትራንስፖርት አመቺ መሆኑ ይሄ እንደ ጥሩ ነገር የሚታይ ነገር ነው። ዋጋችን ደግሞ ስቱዲዮ አስበው በ1.7 ሚሊዮን፣ ባለ 1 መኝታ ደግሞ በ3 ሚሊዮን፣ ባለ 2 መኝታ በ4.7 ሚሊዮን አንዴ ለሚከፍለን እየሸጠን እንገኛለን። የኛ ሪል ስቴት እንግዲህ ከሌላ ሪል ስቴት ለየት የሚያደርገው 1-2-3 ነጥብ ልስጥህ። የመጀመሪያው ሎኬሽን ነው። ሎኬሽን ቤት ስትገዛ እንግዲህ ሎኬሽን የት አካባቢ ነው የሚለው ነገር በጣም ወሳኝ ነው። ስታከራየው ስትሸጠው ለሁሉም ነገር ለኢንቨስትመንት ተመራጭ ይሆናል ማለት ነው። ያ ማለት ደግሞ የኛ ያለው ደግሞ መገናኛ ነው። መገናኛ ደግሞ የከተማው ዋና መገናኛው የሚባለው ነገር ነው። ለንግድም ለኢንቨስትመንት የሚሆን ቦታ ነው። ሁለተኛው ዋጋ ነው። ፕራይሱ በጣም ተመጣጣኝ ነው። በሁለት መኝታ ባለ 2 መኝታ በ4.7 ሚሊዮን ማግኘት ማለት እንግዲህ መሀል ከተማ ላይ የማይታሰብ ነገር ነው። እኛ ብቻ የሚያገኙት ነው የሚሆነው። ሶስተኛው ምንም አይነት የዋጋ ጭማሪ አናደርግም ማለት ገዢዎች ከፈለጉ 10% ቅድመ ክፍያ ከፍለው የቤቱን አጠቃላይ ዋጋ 10% ብቻ ከፍለው ቀሪው 90%ቱ ቤቱ እስኪረከቡ ድረስ በግንባታ ሂደት እያዩ የሚያስረክቡት አማራጭ አለን። ህንፃው እንዳያችሁት 9ኛ ላይ ነው ያለው። ካሁን በኋላ 14 ወለል ብቻ ነው የሚቀረው ማለት ነው። 50% እንግዲህ ተገንብቷል። እንደምታዩ ሱቆቹ ደግሞ እስከ 7 ያለው ፊኒሺንግ እንደምታዩ ፊኒሺንግ አልቋልና ስለዚህ የምናስረክበው በ18 ወራት ነው። በየወሩ አንዳንድ ስላብ እየሞላን ነው አሁን ያለ ነው። በ18 ወራት የምናስረክብ ይሆናል። ይህንን የዋጋ ቅናሽ እንግዲህ የምናቆየው ለአንድ ሳምንት ነው የሚሆነው። ይህንን እድል መጠቀም ለሚፈልጉ እንግዲህ እታች በምንጽፈው ስልክ ቁጥር ደውለው መጥተው ቤቱን አይተው የቤት ባለቤት መሆን ይችላሉ። ሱቅ ለሚፈልጉ ደንበኞቻችን ደግሞ የተወሰኑ ሱቆች ይቀሩናል። እንግዲህ በ3 ወር የምናስረክበው ነው የሚሆነው። አጠቃላይ ዋጋው 2.9 ሚሊዮን ጀምሯለን። የዚህን 50% ያ ማለት 1.4 ሚሊዮን ከፍለው ሱቃቸውን በ3 ወር ተረክበው ቀሪው ደግሞ እስከ 6 ወር ባለው የሚከፍሉት አማራጭ አለ። እኛ ማግኘት የምትፈልጉ ሱቁንና ቤቱን ማየት ለፈለጋችሁ ደግሞ ስክሪኑ ላይ ባለው ስልክ ይደውሉልን፣ መታችሁ ማየት ትችላላችሁ። እናመሰግናለን።